ታሪካችን የሚጀምረው ሺያ በምትባል አንዲት ልጅ ላይ ስሜቷን ለምትወደው ልጅ እንደምትናገር በህልም እያለመች ነው። በድንገት ህልሟ ውስጥም አንድ ሰው ኳስ በጭንቅላቷ ላይ ወርውሮ መሬት ላይ ትወድቃለች። ለመነሳት ስትሞክርም የበለጡ ኳሶች ይወረወሩባታል። ከዚያም እናቷ ለትምህርት ቤት ዘግይታ ስለነበር ከአልጋዋ ለማስነሳት በስራ ስትመታት በፍርሃት ትነቃለች። ሺያ በፍጥነት ተነስታም ራሷን ለማዘጋጀትና ወደ ትምህርት ቤት ለመሄድ ትገደዳለች። በመንገድ ላይ ብዙውን ጊዜም በየቀኑ የምትበላው የፓይ ሱቅ አጠገብ ቆመች። ሆኖም አንድ ወፍራም ልጅ ሁሉንም ምግብ እንዳዘዘ ስታይ ትገረማለች። ያንግ የተባለው ይሄ ልጅ መብላትን በጣም የሚወድ ነው። ሺያው ለራሷ ምግብ ስለምትፈልግም ከጎኑ ተቀምጣ ከእርሱ ጋር ለመብላት ትሞክራለች። ነገር ግን ለማካፈል ፈቃደኛ አልሆነም። ይህንን ስታይ ሺያም በጣም ተናዳ ሆዳም ትለዋለች። ከዚያም በኋላ ወደ ትምህርት ቤት ለመሄድ ትነሳለች። ነገር ግን በድንገት ተሰናክላ ሁለቱም መሬት ላይ ይወድቃሉ። አንድ የማስታወቂያ ሰሌዳ ላይ መውደቃቸውና ሰሌዳው ከሱሪያቸው ጀርባ ጋር እንደተጣበቀም ሲያውቁ ይደነግጣሉ። ሰሌዳውን ለማንሳት ቢሞክሩም እንዳይረፍድባቸው ስለፈሩ አልተሳካላቸውም። ተገደው በጣም ተቀራርበው እየተራመዱ ሰሌዳው እንደተጣበቀባቸው ወደ ትምህርት ቤት ይሄዳሉ። በትምህርት ቤት ውስጥ ሲራመዱም ሁሉም ሰው ስለ እነሱ ማውራት ይጀምራል። ሺያ ማንም እንዳያት ፊቷን ለመደበቅም ትሞክራለች። እንደ አጋጣሚ ሆኖ ክራሽ ያደረገችበት ጁን የሚባል ልጅ በብስክሌት እየሄደ እያለ ያያታል። እሷም በጣም ታፍራለች። በመጨረሻም ትምህርት ቤት ሲደርሱ ወደ ርዕሰ መምህሩ ቢሮ ለመግባት ይቸገራሉ። ከዚያም ሱሪያቸውን ለመቀየር ወደ ልብስ መቀየሪያ ክፍልም ይሄዳሉ። ነገር ግን ወፍራሙ ልጅ ከመጠን በላይ ወፍራም ስለሆነ ለእሱ የሚሆን መጠን አይገኝም። ልክ በዚያን ጊዜም ሃኒር የምትባል ቆንጆ ተማሪ ወደ መቀየሪያ ክፍሉ ትገባለች። ሃኒር በክፍል ውስጥ የሺያ ተቀናቃኝ በመሆኗ ሺያ በጣም ትሸማቀቃለች። ሃኒር ከቅርጫት ኳስ ቡድኑ የሚሆን ሱሪ በማምጣትም ወፍራሙን ልጅ ለመርዳት ትወስናለች። ያንግ በእሷ ደግነት በጣም ይደነቃል። ወዲያውኑም በእሷ ፍቅር ይወድቃል፣ ያመሰግናታልም። እናም ለረዳችው እርዳታም ያደንቃታል። በሌላ በኩል ሺያ በእሱ ተቆጥታ ፊቱን ዳግመኛ ማየት እንደማትፈልግ ትነግረዋለች። እጣ ፈንታ በቅርቡ መልሶ እንደሚያገናኛቸው ግን አታውቅም ነበር። በድንገት ይህ የፊልሙ ጎራ ቻናል ነው። ሙቪዎችን በአጭሩ የምንተረክበት ሲሆን ላይክ፣ ሰብስክራይብ ኤንድ ሼር በማድረግ ይተባበሩን። በቀጥታም ወደ ፊልሙ ግን መምህሯ ከወፍራሙ ልጅ ጋር ትገባለች። እናም ልጁ ከነሱ ጋር እንደሚቀላቀል ለክፍሉ ትናገራለች። ያንግ ተብሎ የሚታወቀው ከአንግ የሚባል አዲስ ተማሪም ይተዋወቃል። ለክፍል ጓደኞቹ ራሱን ሲያስተዋውቅ ጥቂት ወፍራም ሆኖም ይታያል። ሺያ ማመን ያቅታታል። ነገር ግን ያንግ ሃኒር በተመሳሳይ ክፍል ውስጥ መሆኗን ሲያውቅ ይደሰታል። እንዲሁም ምን ያህል ቆንጆ እንደሆነች ያስተውላል። እናም በአድናቆት ይመለከታታል። ከዛም መምህሯ ሺያ አጠገብ እንዲቀመጥ ትነግረዋለች። ሁለቱም አንዳቸው ሌላውን እንደማይወዱ ግልጽ ነው። ሆኖም ሺያ ያንግን በጣም ጎበዝና አስተዋይ መሆኑን ስታውቅ ለእሱ ያላትን አመለካከት ትቀይራለች። እሱም በክፍል ውስጥ ሁልጊዜ አንደኛ እንደሚወጣም ትረዳለች። ያንግ የእሷ ውጤት በጣም ዝቅተኛ መሆኑንና ያን ያህል ጎበዝ ተማሪ እንዳልሆነችም ስለተረዳ ይስቅባታል። ሺያ ለትምህርት ምንም ፍላጎት ስለሌላትና በሁሉም የትምህርት አይነቶች ውጤቷ ደካማ ስለሆነ ወደ እሱ ለመቅረብ ትሞክራለች። እቅዷ በፈተናዎች ላይ እንዲያግዛትና የቤት ስራውን እንዲሰጣት ማድረግ ነው። ቆይቶ ግን ያንግ በጣም ማለም ይጀምራል። ራሱን ቀጠን ብሎና የሃኒር ፍቅር ሲያሸንፍ ማለም ይጀምራል። እሷን ለማስደመምም የቅርጫት ኳስ ለመጫወት ይወስናል። በትምህርት ቤት የእረፍት ሰዓት ያንግ በካፌ ውስጥ ለብቻው ሊበላም ይሄዳል። ሃኒርም አይታው አብራው ትቀመጣለች። እሱ በእሷ ደግነት ተነክቶ ቀደም ብላ ስለረዳችውም ያመሰግናታል። እሷ የቅርጫት ኳስ ለሚጫወቱ ተማሪዎች ፍላጎት እንዳላት እስከሚያውቅ ድረስ ለእሷ በጣም ደግ ለመሆንም ይሞክራል። በዚህም ምክንያት ወደ ሺያ ሄዶ የቅርጫት ኳስ ቡድኑ እንዲቀላቀል እንድትረዳው ይጠይቃታል። አስቀድሞ ጉቦ እንዲሆናትም የቤት ስራዋን ሰርቶላት ነበር። ሺያ በዚህም ተደስታ ልትረዳው ትስማማለች። ከዚያም አንደኛ የቡድን አባል ወደ ልምምድ እንዳይሄድ ታደርጋለች። በዚህም ክፍት ቦታ ይፈጠራል። ያንግ አጋጣሚውን ተጠቅሞ በቀጥታ ወደ ቅርጫት ኳስ ቡድኑም ይሄዳል። የቡድኑ ካፒቴን ጂን ነው። እሱም ሺያን ጨምሮ የትምህርት ቤቱ ልጃገረዶች ሁሉም ይወዱታል። ያንግም ያነጋግራቸዋል እና ቡድኑን ለመቀላቀልም ይጠይቃል። ነገር ግን በቡድኑ ውስጥ ያሉት ልጆች ይስቁበታል እና ለመጫወት በጣም ወፍራም እንደሆነም ይነግሩታል። ጂንም በጣም ቀሰስተኛ ሊሆን ስለሚችል መጫወት የሚችል አይመስለውም። ለማንኛውም ግን የሙከራ ዕድል ሊሰጡት ይወስናሉ። ያንግም ሁሉንም ሰው ያስደንቃል። ጨዋታውን ተጫውቶ በከፍተኛ ውጤትም ያሸንፋል። በቡድኑ ውስጥ ያለውን ሰው ሁሉ በጣም ያስገርማል። ብዙ ነጥቦችን በማስቆጠርና ችሎታው ሁሉንም ሰው በማማረክ በጣም ጎበዝ ተጫዋች መሆኑንም ያረጋግጣል። ችሎታው ከተረጋገጠ በኋላ ጂን እሱን ወደ ቡድኑ ለመቀበልም ይገደዳል። ያንግም በይፋ ይቀላቀላል። በዚህ ሂደት ለቅርጫት ኳስ ቡድኑ በጣም አስፈላጊ የሆነ ጨዋታንም ይደርሳል። ተማሪዎች ሁሉ ግጥሚያውን ለማየት መገኘታቸውንም እናያለን። ቡድኑ የመጀመሪያ ጨዋታውንም እያደረገ እያለ ሺያ የምትወደውን ጂንን ለማየት ከክፍል ለማምለጥ ትሞክራለች። ነገር ግን መምህሩም ይይዛታል።
ሺያ የቅጣት ማቆያም ይሰጣታል። ነገር ግን ያንግ መልሶቹን በሞባይል ስልኳም ይልክላታል። ሺያ ስራውን በትክክል አጠናቃም ጨዋታውን ለማየት ትሄዳለች። በጨዋታው እረፍት ወቅት ልቡን ለማሸነፍ ራሷን ያዘጋጀችውን የኃይል ሰጪ መጠጥ ለጁን ልትሰጠው ትሄዳለች። የሚገርመው ነገር ሃኒርም ለእሱ መጠጥ አዘጋጅታለታለች። ስለዚህ ሁለቱም ልጃገረዶች እሱ እንደሚወዱት እንረዳለን። እሱ ግን ለእነሱ ምንም ፍላጎት የለውም። ጂን ስሜቷን እንዳይጎዳ የሺያን መጠጥ ለመውሰድም ይገደዳል። ሺያም ተደስታለች፣ እናም ድል እንደቀናት ይሰማታል። የጨዋታው ሁለተኛ አጋማሽም ይጀምራል። እሷም በእጆቿ የልብ ቅርጽ እየሰራች ለእሱ ማበረታቿን ትቀጥላለች። ከዚያም እሱ ወደ እሷ ሲመለከት ታስተውላለች። እናም በእሷ ፍቅር የወደቀ ይመስላታል። ሆኖም ግን እውነታው እሷ በሰጠችው መጠጥ ምክንያት ሆዱን ታሟል። በዚህ ምክንያትም ጂን ከጨዋታው ለመውጣት ይገደዳል። ጂን ሲወጣ ያን ግን በእሱ ምትክ መግባት ይኖርበታል። እናም ይህንን አጋጣሚ ራሱን ለማረጋገጥና ሃኒር እንድትወደው ለማድረግም ለመጠቀም ይወስናል። ሌላኛው ቡድንም ያሾፍበታል። እሱ ግን እንዲቆጩ ለማድረግ ይቆርጣል። ሁለተኛው አጋማሽም ይጀምራል እና እሱ ትኩረትም ያደርጋል። ክብደቱ ቢከብድም ፈጣን ነው እና ወደ ላይ ለመዝለልም ይችላል። ብዙ ነጥቦችን በማስቆጠር ይሳካለታል። ተመልካቾቹም ለእሱ በመጮህ ያበረታቱታል። ለጨዋታው 10 ሰከንዶች ብቻ ሲቀሩ ቡድኑ ኳሱን ለእሱም ያቀብለዋል። ሁሉም ሰው በእሱ ላይ ተስፋ ጥሏል። ሺያ እና ሃኒር እያበረታቱት ነው። እሱ ግን ይረበሻል እና ከሩቅ ለመወርወርም ይገደዳል። የጨዋታውን መጨረሻ ነጥብ ሊያስቆጠር ሲል በድንገት ይገፋል እና በሺያ ላይም ይወድቃል። እንደ አጋጣሚ ሆኖ ኳሱን ሳይከተው ቀርቶ ጨዋታውንም ይሸነፋሉ። ከዛም በኋላ ሺያ ባዘን ትሄዳለች። ያንግንም እንደዚሁ ራሱን እንደ ተሸናፊ ይቆጥራል እና ቀጭን ቢሆንም ይመኛል። በሚቀጥለው ቀን በክፍል ውስጥ አንዳንድ ተማሪዎች ወፍራም እያሉም ይሰድቡታል። ከጨዋታው ማግስት ጠዋት ሺያ ወደ ትምህርት ቤት ስትሄድ ስለ ጁን የጥፋተኝነት ስሜት ይሰማታል። ምክንያቱም በእሷ ምክንያት በጨዋታው ወቅት ታሞ ለመውጣትም ተገዷል። በድንገት ከእሱ ጋርም ትገናኛለች እናም ታፍራለች። እሱ ግን በደግነት ያስተናግዳታል እና ድርጊቱንም እንደረሳውና እንዳልተናደደም ይነግራታል። በእርግጥ ይህን ሺያን በጣም ያስደስታታል፣ ምክንያቱም እሷን ለመውደድ እንደጀመረም ይሰማታል። ለዛም ነው ለተወሰነ ጊዜ አዘጋጅታ የነበረውን የፍቅር ደብዳቤ ለመስጠት የወሰነችው። ሆኖም ግን ወደ ክፍል ስትደርስ አንድ ተማሪ ደብዳቤውን አግኝቶ ሊያነበው ሲል ስታይም ትደነግጣለች። በሌላ በኩል ተማሪዎቹ ደብዳቤውን በያንግ ጠረጴዛ ላይ አይተው ከእጁም ይቀሙታል። ከሺያ የተላከ የፍቅር ደብዳቤ መሆኑንም ይረዳሉ እና ደብዳቤው በጠረጴዛው ላይም ስለነበር ሁሉም ሰው እሱን የወደደችውም ይመስላቸዋል። ነገር ግን ደብዳቤው በትክክል ለጁን የተጻፈ ነበር። ይህ ደግሞ የደሃውን ያንግን ልብ ይሰብረዋል። ሺያም ተቆጥታ ደብዳቤው ለመመለስ ትሞክራለች። በዚህ ጊዜ መምህሯ ገብታ ለጥያቄ ትወስደታለች። መምህሯም ደብዳቤው ለማን እንደወደም ትጠይቃታለች። ሺያም ትደነግጣለች። በዚህ ጊዜ ጂንን እንደምትወደው ለመናገር ትፈራለች፣ ትዋሻለች እና ለያንግ እንደሆነም ትናገራለች። ያንግ የሆነውን ነገር ሲያውቅም ከሁኔታው እንድትወጣ ለመርዳት ይወስናል። ወደ መምህሩም ሄዶ ሺያ በእሱ ላይ ክራሽ እንዳላትና እሱ ቀደም ሲል መልካም ስለነበር ደብዳቤው ለእሱ እንደሆነም ይነግራቸዋል። እንደ ዕድል ሆኖ መምህሩ ያምኗቸዋል እና ጉዳዩም ይፈታል። ከዚህ በኋላ ሺያ ያንግ እንደምትወድ ትመስላለች። እሱ ደግሞ እሷን በትክክል ጁንን እንደምትወድ ሚስጥሯን ይጠብቅላታል። በእርግጥ ሺያ ደብዳቤዎቹን አግኝቶ ይህንን ችግር የፈጠረባት ማን እንደሆነ ማወቅ ትፈልጋለች። ስለዚህ ደብዳቤውን በያንግ ጠረጴዛ ላይ ያደረገውን ሰው ለማወቅ ማጣራት ይጀምራሉ። እሱ በመምህራን ቢሮ ውስጥ ከጁን ጋር ምርመራም ያደርጋል እና በደብዳቤው ላይ ማንጸባራቂ ያገኛሉ። ርዕሰ መምህሩም ሲገቡ ከቢሮው ይጠፋሉ። በሚቀጥለው ቀን በትምህርት ቤት ያንግ ስለ ፍቅር ደብዳቤው ችግር የፈጠረባትን ሰው እንዳገኘ ለሺያ ይነግራታል። በእሷ በመቅናት ደብዳቤውን ከቦርሷ የወሰደችው አንዲት የክፍል ጓደኛዋ ነበረች። በእሷ ላይ ማስረጃ ያገኝና ወደዚች ልጅ ሄደው ባደረገችው ነገር ያናግሯታል። ያንግ ይቅርታ ካልጠየቀች ለርዕሰ መምህሩ እንደሚያሳውቅም ያስፈራራታል። ተማሪዋ በንግግሩ ትፈራለች፣ ያደረገችውን መካድም አትችልም። እናም በክፍሉ ጓደኞቹ ሁሉ ፊት ለሺያ ይቅርታ ለመጠየቅ ትገደዳለች። ሺያ ያንግን ባደረገው ነገር ትደነቃለች እና በደግነቱም ትሳባለች። ከዚያ ቅጽበት ጀምሮ ግንኙነታቸው እየጠነከረ ይሄዳል እና ሁለቱም እውነተኛ ጓደኛሞች ይሆናሉ። ሆኖም ግን የሺያ ችግሮች በዚህ አያበቁም። ርዕሰ መምህሩ ወደ ቢሮአቸው ተጠርቶ የፈተና ውጤቷ ደካማ ስለሆነ ከስፖርት ክለቡ እንድትወጣና በትምህርቷ ላይ እንድታተኩር ይነግሯታል። እሷ የክለቡ ፕሬዝዳንትም ስለሆነች ከክለቡ በመውጣት በጣም ታዝናለች። ርዕሰ መምህሩ ወይ እንድትወጣ ካልሆነ ግን ክለቡን ሙሉ በሙሉ እንደሚዘጉት ይነግሯታል። ሺያ ግራም ትጋባለች። ነገር ግን አንድ ሀሳብ ይመጣላታል። ወደ ጁን ሄዳ በእሷ ምትክ ፕሬዝዳንት እንዲሆንም ትጠይቀዋለች። እሱ ግን የቅርጫት ኳስ ስለሚጫወት ጊዜ እንደሌለው በመናገር ይቅርታ ይጠይቃል። ከዛም የቦክስ ወይም የካራቴ ግጥሚያ እንዲያደርጉ ትጠይቀዋለች። እሷ ካሸነፈች እሱ በእሷ ምትክ ፕሬዝዳንት ይሆናል። ጁን ፈተናውንም ይቀበላል። ይህ በእንዲህ እንዳለ አንድ ሴት አዳኝ ሃኒር እየደነሰች እያለ በደብቅ ይቀርጻታል። ቆይቶም ሺያ የቲክቶክ ዳንስ በመስራት ልምዷን ትቀይራለች። ነገር ግን በድንገት አንድ ሰው ፎቶ እያነሳ እንደሆነም ታያለች። ያንግም አዳኙን ያየዋል እና ካሜራውን ለመቀማትም ይሞክራል። ነገር ግን አዳኙ ይመታውና ይሮጣል። ያንግም በከፍተኛ ሁኔታ ስለተጎዳ ለጁን እንዲረዳው ይደውለታል እና ሺያ ደካማ ሆኖ እንዳታየውም
ምንም ነገር እንዳትነግረው ይጠይቃታል። ጁን የሆነውን ነገር አውቆ እሱን ለማየትም ይሄዳል። ለአኒር አንድ ሰው ይከታተላት እንደሚያውቅ ይነግራታል። ለዛም ነው በየቀኑ ወደ ቤቷ የሚያደርሳት። እሷም ትገረማለች እና እሱ በእሷ ላይ ክራሽ እንዳለውም ትረዳለች። በሌላ ቀንም በቅድሚያው ቀን በክለቡ ውስጥ ሺያ ተዘጋጅታ ጁን እንዲመጣ ትጠብቃለች። ነገር ግን እሱ በሰዓቱ አይመጣም። ይህም ማለት ራሱን አግልሏል ማለት ነው። ምንም እንኳን በነጻ ብታሸንፍም ሌሎች ተማሪዎች ጁን ይህን ያደረገው እሷ እንደ ደካማ ስላያት ነው ብለው ስለተናገሩም ታዝናለች። ተስፋ ትቆርጥና እያለቀሰች ከክለቡም ትወጣለች። ያንግም ያያታል፣ ያዝንላታል። እናም ሊያጽናናትና አብሯት ጊዜ ለማሳለፍ ወደ ምግብ ቤትም ይወስዳታል። እንደተለመደው ተቀምጠው አብረው ይበላሉ። ሻያንግ ብዙ እንደሚበላና ይህም ለጤናው መጥፎ መሆኑን እስክታስተውል ድረስ እሱን ማበረታታትም ትጀምራለች። ፎቶዎቹን አንስታ ታሳየዋለች እና በራስ መተማመንም ትሰጠዋለች። መልከ መልካም እንደሆነ ነገር ግን የአኒር ልብን ለማሸነፍ ብዙ መብላት ማቆምና ክብደት መቀነስ እንዳለበትም ጭምር ትነግረዋለች። ቆይቶ ሻያ መጥፎ ውጤት ስላላት ታዝናለች። እናም ለመጀመሪያ ጊዜ ሁለቱም ልባቸው እንደተጎዳ ነው። ከዚያም በኋላ ያንግን በበረሃ ውስጥ ለ3 ተከታታይ ዓመታት እንደቆየ ሰው ሲበላ ታየዋለች። ሻያ እሱን ጁንን ለማስደመም ጥሩ ውጤት እንድታገኝ ከረዳት፣ እሷ ደግሞ ዳየት እንዲያደርግ እንደምትረዳው ትነግረዋለች። ያንግን በንግግሯ ይስማማል። አሁን በመካከላቸው ስምምነት አለ። ሻያ ያንግ ክብደት እንዲቀንስ ትረዳዋለች። እሱ ደግሞ እሷ እንድታጠናና በፈተናዎች ላይ ጥሩ ውጤት እንድታመጣም ይረዳታል። ከቀጣይ ቀን ጀምሮ ስምምነታቸውን ተግባራዊ ማድረግ ይጀምራሉ። ሻያ ክብደት ለመቀነስ በቀን ሊበላ ከሚገባው የካሎሪ መጠን በመወሰን የምግብ እቅድ ታዘጋጅለታለች። እንዲሁም የአካል ብቃት እንቅስቃሴ እንዲያደርግም ትወስንለታለች እና በሰውነቱ ውስጥ ያለውን ስብ ለማስወገድ እንዲሰለጥን ታስገድደዋለች። በሌላም በኩል ያንግ የፈተና ውጤቷን እንድታሻሽል የጥናት ፕሮግራም ያወጣላታል። ብዙ እንድታጠናም ያደርጋታል። እርሷን ለመርዳት አብሮ ሲያጠና እናያለን። ሁለቱም ጉዳዩን በጣም በቁም ነገር እንደያዙት ግልጽ ነው። ያንግ አእምሮ እስኪቀልጥ ድረስ ከሺያ ጋር ሌሊትና ቀን ያጠናል። ሺያ ግን እግሩ እስኪዝል ድረስ እንዲሮጥ በማድረግ ትበቀለዋለች። በዚህ ሁኔታ ለረጅም ጊዜም ይቀጥላሉ። እሷን በአካል ብቃት እንቅስቃሴ ውስጥ አበረታታው፣ እሱ ደግሞ በትምህርቷ ይገፋፋታል። አንድ ቀን ያንግ ልምምድ እያደረገ እያለ ሰዎቹ ቼዝ ሲጫወት ያዩና አብሯቸው ለመጫወት ይቀመጣል። ሺያ ስትደውልለት ግን እየሮጠ እንደሆነ ዋሽቶ ያስመስላል። ነገር ግን እሷ አይታው ከጀርባው ትመጣና ጆሮውን ስባ ያለ ፍላጎቱ ልምምዱ እንዲቀጥል ተወስደዋለች። ድርጊቱን ስላወቀችበትም በዱላ ጀርባውን በመምታት ትቀጣዋለች። ምሽት ላይ ደግሞ እሱ እንድታጠና ያስገድዳታል። ኮፒ እንዳታደርግና የቤት ስራዋን በሙሉ መስራቷን ለማረጋገጥ በዌብካም ይከታተላታል። እሱ ወደ ሽንት ቤት ሲሄድ ግን አጋጣሚውን ተጠቅማ አሻንጉሊት በቦታው አቁማና ለማረፍ ትሄዳለች። ከጓደኞቿ ጋር እየተጫወተች እያለም አሻንጉሊቱ ይወድቃል። ያንግ ደጋግሞ ቢደውላትም እሷ ስላልመለሰች ተጎድታለች ብሎ በማሰብ አምቡላንስ ይጠራል። ቤት ሲደርሱ ግን እሷ ስትደንስና የዘፈን ድግስ ላይ ሆኖ ያገኛታል። ተንኮሏም ይጋለጣል። በሚቀጥለው ቀን ያንግ ባደረገችው ነገር ይቀጽጻታል። ሺያም ለያንግ ይቅርታ ትጠይቃለች። ከዚህ በኋላ እያንዳንዳቸው ግባቸው እንዲመቱም ስምምነታቸውን በቁም ነገር ለመከታተል ይወስናሉ። ሺያ በትምህርቷ ላይ ማተኮርና ክፍሎቹን መከታተል ትጀምራለች። ያንግ ደግሞ የፍጻሜ ፈተናዎች እስኪደርሱ ድረስ ክብደት ለመቀነስ ልምምዱና እንቅስቃሴውን ይቀጥላል። በዚህ ጊዜም ሺያ በእውነት ትኩረት እንዳደረገችና ፈተናውንም በቀላሉ መፍታት እንደቻለች እናስተውላለን። መምህሩም ሳይቀር ይጠራጠሯታል። ነገር ግን ኮፒ አለማድረጓን ያረጋግጣሉ። ይህም ያንግን ያስደስተዋል። ለፈተና ውጤትም በጉጉት እንዲጠባበቅ ያደርገዋል። ፈተናዎቹም ያበቃሉ እና የእረፍት ጊዜም ይወጣሉ። ቀናት ያልፋሉ። የሆነ ቀን ሺያ ኢንተርኔት ላይ ስትመለከት የሃኒር የዳንስ ፎቶዎች በድብቅ ተለቀው ታገኛለች። ምንም እንኳን ሃኒር ለጁን ተቀናቃኟ ብትሆንም ከጎኗ ለመቆም ትወስናለች። ልታገኛት ትሄድና እንደምትረዳትም ታረጋግጥላታለች። ለችግሯ መፍትሄ ለማሰብና የቀረጻትን ሰው ለመያዝ ከያንግና ከጁን ጋርም ይቀመጣሉ። አብረው በአንድ እቅድ ላይም ይስማማሉ። ያንግ አሁንም አንድ ሰው ሴቶችን በድብቅ ፎቶ ሲያነሳ እንደማይ ይናገራል። ስለዚህም ሺያን ቆንጆ ልብሶች ያለብሷትና እንደ ሃኒር ያስመስሏታል። እሷም አዳኙን ለመሳብ ፓርክ ውስጥ ትቀመጣለች። ያንግ በዚህ ሁኔታም ሲያያት ይበልጥ በፍቅሯ ይወድቃል፣ ይሸማቀቃልም ጭምር። በዚህ ሁኔታ እቅዳቸውም ይሳካል። ፎቶ አንሺው አዳኝና ጓደኛው እሷን ሊቀርጹ ሲመጡ ያንግ ጁንና ጓደኞቻቸው ተደብቀው ይከታተሏቸዋል። አዳኙ ሺያን ለመጥለፍ ይሞክራል። ሺያ የቦክስ ችሎታዋን ተጠቅማም ትፋለማለች። አንደኛው ያንግን ይመታዋል። ነገር ግን ሺያ በፍቅር ትከላከልለታለች። ያንግ ሊስማትም ወደፊቷ ሲመለከት በጠርሙስ ሊመቷት እንደሆነ ያስተውላል። ስለዚህም ራሱን ለእሷ መስዋዕት በማድረግ ጭንቅላቱን በቦታው አድርጎ ይከላከልላታል። ከዚያም ፖሊሶች ደርሰው አዳኞቹን በቁጥጥር ስር ያውላሉ። ፎቶዎቹንም እንዲያጠፉ ያስገድዷቸዋል። ፖሊሱ የያንግን ፊት ሙሉ በሙሉ ፋሻ ይጠቀልላል። እሱ ግን በዚህ ሰዓት የሚያስበው ስለ ሺያ ብቻ ነው። ሃኒር በድርጊቱም ተነክታ ሺያ ከጎኗ በመቆሟ ታመሰግናታለች። ግንኙነታቸውን በማስተካከል ጓደኛ ለመሆን ይስማማሉ። ከእረፍት በኋላም ወደ ትምህርት ቤት ይመለሳሉ። የፈተና ውጤት የሚገልጽበት ጊዜም ይደርሳል። ሺያም ተጨንቃለች እናም ፈርታለች። ነገር ግን ባጠናችበት ትምህርት ሙሉ ውጤት በማግኘቷም ትገረማለች፣ በደስታም ትደሰታለች። ማመን ግን ያቅታታል።
ሆኖም ግን ባላጠናችው በቀሩት የትምህርት አይነቶች መጥፎ ውጤት እንዳመጣችም ትረዳለች። በዚህ ሁኔታም ሁሉም ሰው ይስቅባታል። ታዝንና ብቻዋንም ትቀመጣለች። ያንግም ሊያጽናናት ይሄዳል። እሷ ግን አሁንም እንደተናደደች ናት። በመካከላቸውም ጠብ ይነሳል። ሺያ እርዳታ ከንቱ ነበርም ትላለች። ያንግም እኔም በአንቺ ዳየት ምንም ክብደት አልቀነስኩም ብሎ ይመልስላታል። ያንግ እሷን መገናኘታቸውን በህይወቱ ካጋጠሙት ነገሮች ሁሉ የከፋ እንደሆነም ይነግራታል። ከጠቡ በኋላም ያንግ ከህይወቷ ይጠፋል። በሚቀጥለው የረፍት ጊዜም ግቧ ላይ ለመድረስ ለማጥናት ትወስናለች። እሱ መብላት አቁሞ ክብደት ለመቀነስ ይሞክራል። የረፍት ጊዜውም ይመጣል። አዲስ ዓመትም ይገባል። ማጥናት ትጀምራለች፣ ግን ይሰለቻታል። መቀጠልም አትችልም። ከጓደኞቿ ጋር ለመጫወት ትሄድና አዲስ ዓመትን አብራቸው ታከብራለች። ጓደኞቿን ያንግን አይተውት እንደማያውቁም ትጠይቃለች። እነሱ ግን ካዩት ቆይተው እንደነበርም ይነግሯታል። ያንግ እንደጠፋና ለመልእክቶቿ ምላሽም እንደማይሰጥ ስታስተውል ትጨነቃለች። ስለ እሱ ማሰብ ማቆም አልቻለችም። እሱን ለማየት ትምህርት ቤት እስኪከፈት ትጠብቃለች። በእርግጥም እረፍቱ ያበቃል እና ወደ ትምህርት ቤትም ይመለሳሉ። በአዲሱ ሴምስተር የመጀመሪያ ቀን ያንግ ይመጣል። ተማሪዎቹ ሁሉ ትልቅ ድንገተኛ ነገር እንደሚጠብቃቸው አላወቁም ነበር። ያንግ በአዲስ መልክ ብቅ ይላል። ሁሉም ሰው ሲያየው ግን ይደነግጣል። ከተፈጥሮ ውጭ የሆነ የክብደት መጠንም ቀንሷል እና በጠቅላላው በትምህርት ቤት ውስጥ በጣም መልከ መልካምና ቆንጆ ልጅ ሆኗል። ወደ ክፍሉም ገብቶ ከሺያ አጠገብ ይቀመጣል። ሺያ በድንጋጤ አይኗን ማመንም አልቻለችም። ህልም እያለመች ይመስላታል። እሷ ቃል ከገባችው መሰረት ሳታጠና እሱ በፈተናው ስልሳካለት በአፍረት ከሱ ትሸሻለች። ያንግም ይከተላታል። እሷ የፕላስቲክ ቀዶ ጥገና ሳይሆን የማይቀርም ብላን ታስባለች። እሱ ግን ዳየት እንደነበር ይነግራታል። ልትመታው ስትሞክርም እጇን ይይዛታል። ግድግዳ ላይም አስጠግቶ ወደ እርሷ ይጠጋል። ሺያን በጥልቅ አይኖቹ ትማረካለች። ነገር ግን በፍጥነት ከጎኑ ትርቃለች። ፈተናውን እንደተሸነፈችና እሱ አዲስ የቤት ውስጥ አገልጋይዋ እንደሆነ ይነግራታል። እሷ ግን ከጎኑ ልትቀመጥና ባሪያው እንድትሆን ካልሆነ ሰውን ሁሉ ግን እንደሚመታ ያስፈራራታል። በእረፍት ሰዓትም ወደ ክለቡ መሄድ ትፈልጋለች። ነገር ግን ርዕሰ መምህሩ ውጤቷ እስኪሻሻል ድረስ መመለስ እንደማትችል በመናገር ያግዷታል። ያለ እሷ ክለቡም ይበተናል ብላ ስለፈራች ሺያ በጣም ታዝናለች። ጁን ያያታል እና በእሷ ምትክ የክለቡ ፕሬዝዳንት ለመሆን ባለመፈለጉ የጥፋተኝነት ስሜት ይሰማዋል። በኋላ ላይ እየተራመደች እያለም ያንግን የሚያደንቁት ሁሉ ልጃገረዶች ወደ እሷ ቀርበው ስጦታዎችን እንድታደርስላቸው ይጠይቋታል። በቅናት የተበሳጨችው ሺያ ግን ያንግ ክብደት የቀነሰው ተላላፊ በሽታ ስላለበትና ሊሞት ስለሆነም እንደሆነም ትነግራቸዋለች። ስለተመለከታችሁኝ አመሰግናለሁ። በቀጣይ ፓርት 2 ክፍል እስከምንገናኝ ድረስ መልካም ቀን ይሆንላችሁ።